ሰላም በያላችሁበት ድረስ የተከበራችሁ አድማጮች ለሰዓቱ እንድታደምጧቸው የተመረጡ ትምህርት መረጃዎች ላጋራችሁ አብራችሁኝ እንድትቆዩ ጋበዝኩኝ። ከምታደምጧቸው ዋና ዋናዎቹን በማስቀደም ልጀምር። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቆቻቸው ለቢቢሲ ተናገሩ። ከአንድ ሳምንት በኋላ 2 ዓመት የሚሞላው እስራኤል በጋዛ ላይ እያካሄደች ያለችው መጠነ ሰፊ ወታደራዊ ዘመቻ አሁንም ተባብሶ መቀጠሉ ተገለጸ። አጠር ያሉትን ዝርዝሮች ላስደምጣችሁ። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰባቸውና ጠበቃው ለቢቢሲ ተናገሩ። ሰኞ ዕለት ታስሮበት ወደሚገኝ የቂሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹት ጠበቃ ሰለሞን ገዛኸኝ አቶ ክርስቲያን በቅርቡ ቀዶ ሕክምና ማድረጋቸውን ተከትሎ ህመማቸው እየተባባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ ቤተሰብም እንዳሉት አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውና በቂ ክትትል ሲያደርጉ ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ተናግረዋል። እንደሚታወቀው አቶ ክርስቲያን የአማራ ብሔራዊ ንቅናቄ አብንን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ እንደነበሩ ይታወሳል። በአማራ ክልል የተፈጠረው የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር ውለው አቶ ክርስቲያን ታደለ በስር ላይ ያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በስር ላይ ይገኛሉ። ፍርድ ቤቶች ለእረፍት ዝግ መሆናቸውና ብዙም እንደማይገናኙ የተናገሩት ጠበቃው ሰለሞን ደህና አለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመውና ደክመው መመልከታቸውን ተናግረዋል። ጠበቃው አክሎም ቀዶ ሕክምና ካደረጉ በኋላ ክትትልና የምግብን ጨምሮ አስፈላጊ እንክብካቤ በተገቢ ሁኔታ ለማግኘታቸው በጤና ሁኔታቸው ላይ ተጽዕኖ እንደፈጠረ አመልክተዋል። አንድ ስማቸው እንዳይጠቀስ የፈለጉ የአቶ ክርስቲያን ታደለ ቤተሰብ ለአቶ ክርስቲያን በሕክምናም ሆነ በፍርድ ቤት የተፈቀደላቸው ለህመማቸው ተስማሚ የሆኑ ምግቦች ለማስገባት እንደተከለከሉ ገልጸዋል። አቶ ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበር ቤተሰቦቻቸውና ጠበቆቻቸው የገለጹ ሲሆን በወቅቱ በተገቢ ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርጓል ሲሉ ቤተሰቦቻቸው ቅሬታቸውን ለቢቢሲ አሰምተዋል። ያለበት ሁኔታ አሳሳቢ መሆኑን በመጥቀስ መንቀሳቀስም ሆነ ጥያቄዎችን ለማናገር አዳጋች በሆነ ሁኔታ ላይ እንደሚገኝ ተናግረዋል። ቤተሰቦቹ አክለውም አቶ ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል እንዲሁም የሰብአዊ መብት አካላት የሰብአዊ መብት ጥሰት የተፈጸመባቸው ያሏቸውን እስረኞች እንዲጎበኙ ጠይቀዋል። አቃቢ ሕግ የህዝብ ተወካዮች ምክር ቤት አባል በሆኑት በአቶ ክርስቲያን ታደለና ሌሎች ግለሰቦች ላይ ክስ የመሰረተው ከ1 ዓመት በፊት መጋቢት 2016 እንደነበር ይታወሳል። አቶ ክርስቲያን የወንጀል ህጉንና የሽብር ወንጀልን ለመቆጣጠርና ለመከላከል የወጣውን አዋጅ በመተላለፍ የተፈጸመ ወንጀልና የጦር መሳሪያ አስተዳደር ቁጥጥር አዋጅ በመተላለፍ ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ ይገኛል። ከሌሎች ተከሳሾች ጋርም በቀረበባቸው ክስ የአቃቢ ህግ ምስክሮች ማሰማት የተጀመረ ሲሆን በመጪው ጥቅምት 10 2018 ዓ.ም ጉዳያቸው መታየት ይቀጥላል። በመጨረሻም ከአንድ ሳምንት በኋላ 2 ዓመቱን የሚሞላው የእስራኤል በጋዛ ላይ ያካሄደች ያለችው መጠነ ሰፊ ወታደራዊ ዘመቻ አሁንም ተባብሶ መቀጠሉ ተገለጸ። እስራኤል ጋዛን ለመቆጣጠር ባወጣችው እቅድ መሰረት ከባድ የአየር ድብደባና የእግረኛ ሰራዊት ጥቃት በጋዛ ላይ ከፍታለች። በዚህም ጋዛ ውስጥ ያሉ ህንጻዎች በእስራኤል የጦር አውሮፕላኖች እየወደሙ ሲሆን ይህንንም የእስራኤል መከላከያ ሚኒስትር ጋዛ እየነደደች ነው ሲሉ ገልጸውታል። መስከረም 26 2016 ዓ.ም ሐማስ ባልተጠበቀ ሁኔታ በእስራኤል ላይ የፈጸመውን ጥቃት ተከትሎ 1200 ሰዎችን ከገደለ 250 ሰዎችን ደግሞ ካገተ በኋላ እስራኤል በጋዛ ላይ ከባድ ጥቃት ስትፈጽም ቆይታለች። በሐማስ የሚመራው የጋዛ ጤና ሚኒስቴር እንዳለው ከ60 ሺህ በላይ የጋዛ ነዋሪዎች ተገድለዋል። አሁን የተከፈተው ጥቃት ደግሞ የሚሞቱ ሰዎችን ቁጥር እንደሚጨምር ገልጿል። የተከበራችሁ አድማጮች ለሰዓቱ ብታደምጧቸው ያልኳቸው የአጭር መረጃዎች ያደመጣችሁትን ይመስል ነበር። ዳግም እስከምንገናኝ በያላችሁበት የዓለም ዳር በቸር ቆዩ።